በአንድ ወቅት ላይ እጅግ ደሃ ሰው ነበር። ለመኖር ይታገላል። የሚወዳት ሴትም እንደምንም ቆጥራው በንቀት ትመለከተው ነበር። በረሃብ እንዲቀጣም ታደርገዋለች። በመጨረሻም ሀብታም ሰው ለማግባት ስትል ከቤት አባረረችው። ነገር ግን እጣ ፋንታ ሌላ እቅድ ነበራት። ከዓመታት በኋላ በሚሊዮኖች የሚቆጠር ሀብት ያፈራ ስኬታማ የቴክኖሎጂ ሰው ሆነ። ከዚያም አንድ ቀን እንደገና አገኛት። ያቺው ያዋረደችው የቀድሞ ፍቅረኛው አሁን ቆሽሻ ደህይታ ቤት አልባ ሆና መንገድ ዳር ላይ መንታ ልጆቿን ይዛ ስትለምን አያት። ቀጥሎ የሆነው ነገር ያስገርማችኋል። ስለዚህ ዘና ብላችሁ ይህንን ታሪክ ተከታተሉ። ሬሚ በፊት ላይ ሀብታም አልነበረም። የተወለደው እጅግ ድሃ ከሆኑ ቤተሰቦች ነበር። እያንዳንዱ ህልም በተስፋ ብቻ የሚኖርባት አይነት ቤት። አባቱ አቶ ኦጂ ባንጆ ለሁለት ቀን ምግብ እንኳን የማይበቃ ትንሽ ጡረታ የሚያገኙ የመጀመሪያ ደረጃ ትምህርት ቤት መምህር ነበሩ። እናቱ ማማ ሬሚ ደግሞ ቲማቲም ቃሪያና ሽንኩርት በገበያ ላይ ትሸጥ ነበር። በሌጎስ ጫጫታ ባለበት አካባቢ ባለ 2 ክፍል ቤት ውስጥ ይኖሩ ነበር። የቤቱ ጣሪያ በዝናብ ወቅት ያንጠባጥባል። ነፋሻማ አየር ባለበት ወቅት ደግሞ ቅዝቃዜው በተሰነጠቀው መስኮት ውስጥ ይገባል። እሱም ወለል ላይ በቀጭን ፍራሽ ላይ ይተኛ ነበር። ሬሚ ኮምፒውተር ሳይንስ ለማጥናት ወደ ሌጎስ ዩኒቨርሲቲ ሲገባ ለቤተሰቡ ኩራት ቢሆንም ሌላ የገንዘብ ጫና ነበረበት። ቤተሰቦቹ የዓመቱን ክፍያ ለመክፈል ንብረታቸውን ሽጠዋል። የክፍል ጓደኞቹ ዘመናዊ ልብስ ሲለብሱና በየሳምንቱ ሲዝናኑ፣ እሱ ግን አንዷን ጂንስ ሱሪ ለዓመታት ደጋግሞ በማጠቡ ቀለሙ እስኪለቅ ድረስ ይለብሳት ነበር። ትኩረቱ መዘነጥ ላይ ሳይሆን በከፍተኛ ውጤት ተመርቆ ሥራ መያዝ ነበር። የዩኒቨርሲቲው ቤተ ሙከራ ውስጥ እስከ እኩለ ሌሊት ድረስ ፕሮግራም ማድረግ ይማር ነበር። ሲመረቅ ግን ሕልሙና እውነታው አልተገናኙም። ለወራት ሥራ አጣ። በመጨረሻም ከአንድ ትንሽ የኮምፒውተር ጥገና ቤት ውስጥ ዝቅተኛ ክፍያ ያለው ሥራ አገኘ። በዚህ የትግል ወቅት ነበር ከናና ጋር የተገናኘው። ናና መጀመሪያ ላይ ወደ ሬሚ ሕይወት የገባችው ለስለስ እንዳለ ነፋስ ነበር። ነገር ግን በውስጧ ከዚህ በላይ ይገባኛል የሚል ስሜት ነበራት። ሬሚ ገና ሳይነጋ ለሥራ ይወጣ ነበር። እሷ ግን ምንም ሥራ ሳትይዝ እየፈለግኩ ነው እያለች ቀኑን ሙሉ ስልኳ ላይ ትውል ነበር። ቀስ በቀስ ከሰዎች ጋር ማነጻጸር ጀመረች። ቶቢን ታውቀዋለህ? መኪና ገዝቷል፣ ባንክ ውስጥ ነው የሚሰራው እያለች ትነግረው ነበር። እሱ ግን የኔ ቀን ይደርሳል እያለ በትዕግስት ይጠብቅ ነበር። አንድ ቀን ሬሚ ቀደም ብሎ ወደ ቤት ሲመለስ ያልተቆለፈውን በር ከፍቶ ሲገባ አንድ ሌላ ወንድ አልጋው ላይ ተቀምጦ አገኘው። ናና ገንዘብ ስለሚያስፈልገኝ ነው፣ እየረዳኝ ነው የሚል ሰበብ አቀረበች። ከዚያም ሬሚ ይቅር አላት። ነገር ግን እሷ አልተለወጠችም። ንቀቷና ውሸቷ ቀጠለ። ብትወደኝ ኖሮ እንዲህ አታስርበኝም ነበር እያለች ይበልጥ ታቆስሎ ነበር። ሬሚ ለ3 ወራት ተርቦና ተቸግሮ የቆጠበውን ገንዘብ ይዞ ናናን በሚያምር ሆቴል ውስጥ ጋበዛት። በሰው ፊት ተንበርክኮ ቀለበት አወጣና ታገቢኛለሽ አላት። በዙሪያው ያሉ ሰዎች ሁሉ ስልካቸውን አውጥተው እየቀረጹ ነበር። እሷ ግን በቁጣ ተነሳ፣ እኔ እንደገና መጎሳቆል አልፈልግም፣ ሀብታም ሰው ነው ማግባት ያለብኝ ብላ በሰው ፊት አዋረደችው። ከዚያም ጥላው ሄደች። ከ2 ቀን በኋላ ወደ ቤቱ መጣች። ሌላ ሰው ላገባ ነው፣ እኔ ድሃ ቤት ተወልጄ ድሃ ቤት ውስጥ አልሞትም ብላው ተለየችው። ከዚህ ውርደት በኋላ የሬሚ ሕይወት ትርጉም አጣ። በቪዲዮ ተቀርጾ በማህበራዊ ሚዲያ ድሃ ሆኖ ፍቅር የሚለምን እያሉ ተሳለቁበት። በአንድ ዝናባማ ምሽት ሕይወቱን ለማጥፋት ድልድይ ላይ ቆመ። በዚያን ጊዜ አንድ የታክሲ ሹፌር አጠገቡ ቆመና ወንድሜ ታሪክ ገና አላበቃም፣ የሰው ምርጫ ሕይወትን እንዲያጠፋ አትፍቀድ፣ ነገ እንደገና ትጀምራለህ አለው። ያ ንግግር ሬሚን ከሞት መለሰው። በማግስቱ በአዲስ መንፈስ ተነሳ። ስልኩም እየጠራ ነበር። ስልኩን አንስቶ በስክሪኑ ላይ የታየው ስም የሬሚን ቅንድብ ከፍ አደረገው። ቱንዴ፣ የዩኒቨርሲቲ ጓደኛው። ለዓመታት ያህል አልተነጋገሩም ነበር። በደስታ ስልኩን አነሳው። ቱንዴም ረጅም ጊዜ ሆነን እኮ የት ጠፍተህ ነው? ሬሚ መለሰና ዝም ብዬ ሥራና ሕይወት ላይ እየታገልኩ ነበር አለው። ቱንዴም እየሳቀ ስማ፣ ድርጅቴ እየሰፋ ነው፣
የሳይበር ደህንነት ላይ የሚሰራ ጠንካራ የቴክኖሎጂ ባለሙያ እንፈልጋለን። ወዲያውኑ አንተ ትዝ አልከኝ። ትልቅ ቦታ ነው፣ ደሞዙም መጥፎ አይደለም አለው። ሬሚ በእጁ የያዘው የፕሪንተር ገመድ ሊያመልጠው ምን ቀረው? እውነትህን ነው አለው። ሁንዴም ዛሬውኑ ሲቪህን ላክልኝ አለው። ቃለመጠይቁ በሚቀጥለው ሳምንት ነው። እኔ ለሰው ኃይል ክፍል ነግራችኋለሁ አለ። ስልኩ ሲዘጋ ሬሚ ለጥቂት ሰከንዶች በዝምታ ተዋጠ። ከዚያም በጥድፊያ ሲቪውን ላከ። ከሳምንት በኋላ በብድር ባገኘው ጃኬት አንገቱን እያስተካከለ ከድርጅቱ ሕንፃ ፊት ለፊት ቆመ። ልቡ በደረቱ ውስጥ ይመታል። ይህ ቦታ እንደለመደው አይነት አቧራማ ቢሮ አይደለም። ገንዘብ ይሸታል። ቃለመጠይቅ አድራጊዎቹ 3 ነበሩ። በጥያቄ አፋጠጡት። እሱም በእርጋታና በጥንቃቄ መለሰ። ከ3 ቀናት በኋላ ስልክ ተደወለለት። በድርጅታችን ውስጥ ተቀጥረሃል፣ መነሻ ደሞዝ በወር 20 ሺህ ብር ነው አሉት። ሬሚ ለጥቂት ጊዜ መናገር አቃተው። ይህ በሕይወቱ ውስጥ የመንገዱ መታጠፊያ ነበር። በድርጅቱ ውስጥ የመጀመሪያዎቹ ወራት ከባድ ነበሩ። ሬሚ ራሱን ለሥራ ሰጠ። በ6 ወር ውስጥ የቡድን መሪ ሆነ። በ1 ዓመት ውስጥ ደግሞ ደሞዙ እጥፍ ሆነለት። ከዚያም ከጠበበችው አንድ ክፍል ቤቱ ውስጥ ወጥቶ ወደ ሰፊ ባለ 2 ክፍል ቤት ገባ። የመጀመሪያ መኪናውንም ገዛ። ለወላጆቹም ገንዘብ መላክ ጀመረ። ሬሚ እዚህ ላይ አላቆመም። ስለ ኢንቨስትመንት ማንበብ ጀመረ። በ2 ዓመት የመጀመሪያውን መሬት ገዝቶ ከ6 ወር በኋላ አትርፎ ሸጠው። ከዚያም አፓርትመንቶችንና ቤቶችን መግዛት ቀጠለ። በ3 ዓመት ውስጥ የሬሚ ሕይወት ሙሉ በሙሉ ተቀይሯል። አሁን በባለ 2 ፎቅ ዘመናዊ ቪላ ውስጥ ይኖራል። የግል መዋኛ ገንዳና 3 የቅንጦት መኪናዎች አሉት። ቢሆንም ግን ያን እንጀራ ለመግዛት ሳንቲም ይቆጥር የነበረበትን ጊዜ አልረሳም። ከ3 ዓመት በኋላ ሬሚ ከአንድ ምግብ ቤት ወጥቶ ወደ መርቼዲስ መኪናው ሲያመራ አንድ ድምፅ ሰማ። እባካችሁ ልጆቼን እንድመግብ እርዱኝ። ዞር ሲል አንዲት ሴት 2 መንታ ልጆቿን ይዛ መሬት ላይ ተቀምጣ አየ። ልጆቹ ቆሽሸዋል፣ ጫማ የላቸውም። ሴቲቱ ፊቷን በሻርፕ ሸፍናለች። እሱም አይቷቸው ደነገጠ። ድምጿ፣ አቀማመጧ ናና ነበረች። ቀና ስትል ሬሚን አየችው። ፊቷ በሀፍረትና በድንጋጤ ተሞላ። ደህና ነህ አለችው እየተንቀጠቀጠች። እሱም መነጽሩን አውርዶ ምን ሆነሽ ነው አላት። ማልቀስ ጀመረች። ያገባሁት ሰው በማጭበርበር ውስጥ ገብቶ ተያዘ። መንግስት ያለንን ንብረት ቤትና መኪና ሁሉ ወረሰ። እሱ አሁን እስር ቤት ነው። እኔና ልጆቼ የምንበላው አጥተን መለመን ጀመርን አለችው። ሬሚ ለጥቂት ጊዜ ዝም ካለ በኋላ ተነሺ፣ ልጆቹን ይዘሽ ተከተይኝ አላት። እሷም በመገረም ከበደልኩ በኋላ ልትረዳኝ ነው ስትል ጠየቀችው። እኔ ለክፋት በክፋት አልመልስም አላት። ናና ወደ ሬሚ ቤት ስትገባ ባየችው ነገር ተደነቀች። ሰራተኞች፣ ዘመናዊ ዕቃዎች፣ ሰፊ ግቢ። ሬሚ እሷንና ልጆቿ እንዲታጠቡ ንጹሕ ልብስ እንዲሰጣቸውና ምግብ እንዲዘጋጅላቸው አደረገ። ከትንሽ ቆይታ በኋላ ቀርባ ስላደረግኩብህ ነገር ሁሉ ይቅርታ አድርግልኝ፣ ፍቅርን በገንዘብ በመለወጤ ተሳስቻለሁ፣ እንደገና አንድ ላይ መሆን እንችላለን ብላ ጠየቀችው። እሱ ግን አይሆንም ናና፣ እኔ አሁን ሌላ ሴት አለችኝ፣ ምንም በሌለኝ ጊዜ ከጎኔ ቆመች፣ እሷን መክዳት አልችልም አላት። በዚያ ሌሊት በትልቁ ውድ አልጋ ላይ ተኝታ ይህ ሁሉ የኔ ሕይወት ሊሆን ይችል ነበር እያለች በቁጭት ስትሰቃይ አደረች። በማግስቱ ሬሚ በመኪና ይዟቸው ወጣ። አንድ አዲስ ቀለም የተቀባ ባለ 2 ፎቅ ሕንፃ ጋር አቆመ። ከዛሬ ጀምሮ እዚህ ትኖራላችሁ አላት። የ1 ዓመት ኪራይ የተከፈለበትና የቤት ዕቃ የተሟላለት ቤት ሰጣት። በተጨማሪም $10,000 የያዘ ፖስታ ሰጣት። ይህን ገንዘብ ያዢ፣ ንግድ ጀምሪበት፣ ልጆችሽን አሳድጊበት፣ አታባክኚው አላት። እሷም እያለቀሰች ለምን እንዲህ ታደርጋለህ አለችው። አንቺን አልጠላሽም፣ እንዲያውም ያን ቀን ጥለሽኝ በመሄድሽ ዛሬ ለሆንኩት ሰው ትልቅ ጉልበት ሆኖኛል። አመሰግንሻለሁ፣ ግን ልባችን አብሮ ሊቀጥል አይችልም። ደህና ሁኚ ብሎ ትቷት ወጣ። ናና በዚያ አዲስ ቤት ውስጥ ተቀምጣ ስቅስቅ ብላ አለቀሰች። በእጇ የነበረውን ወርቅ በአፈር እንደለወጠችው ገባት። ቁጭቱ ለዘላለም አብሯት እንደሚኖር ታውቀዋለች። እውነተኛ ዋጋ የሚለካው በሀብት ሳይሆን በባህሪ፣ በታማኝነትና በትዕግስት ነው። ጊዜያዊ ጥቅም የሚያሳድዱ ዘላቂ በረከትን ያጣሉ። ትናንሽ ጅምሮችን አትናቁ። እውነተኛ ፍቅርንም በጊዜያዊ ምቾት አትለውጡ።